ክረምት ግን እዚህ ላይ ትወጣላችሁ? ወንዙ ይሞላል አይደል? ወንዙ ውስጥ ሰው ቢገባባችሁ እስከዚህ ላይ ወርዱ? እስካሁን ደህና ነን እግዚአብሔር ይመስገን። ያማ እንግዲህ ምንም እናቴ ቅመም የሚባሉ አሉ። ሆዳቸው እንደ በርሜል አብጦ እንደዚህ እርጉስ መስሎ ሀዛም ሆነ ነው በየስጣይቃቸው እናቶች ሆብጮ በእጃችን ነበር ስንፈጭ ነበረውና ኢባቡ ካውጮ ስር ቁጭ ብሎ ነክሷቸው ሆዳቸው ውስጥ ሰርቶ ከዛ ወይ አይወጣ ሲሰቃዩ ከዛም በኋላ እግራቸው እስከማባጥ ድረስ ሄደ። ከዛም በኋላ አረፉ። ይሄ አመዱ ምንድነው? ሞይ እናቴ ጽዮን የሚባሉ ደግሞ ነበሩ። እሳቸውም እንደዛው ሆዳቸው አብጦ ይሄ ፀሐይ እንደምታዩት እያያችሁት ነው። ውሃ ነው የሚሄድበት ሰውነታችን እንኳን በሽተኛ ጤነኛ ላይ እና ቤት ሲገቡ እየሞቃቸው ዳር ሲወጡ ፀሐው ውሃ ብድ ልብስ እንደዚህ አርገን ውሃ ነክረን ሀላቸው ላይ እንደዚህ እንደ ዳስ ነገር እንሰራ ነበር እያቃጠላቸው ሆዳቸው በጣም ትልቅ ሆኖ ታሞ እሳቸውም በዛ ሲሰቃዩ አርፈዋል። እባብ ነው እሳቸው አይደለም። እሳቸው ደግሞ ዝም ብሎ ነው። ሶስተኛ ደግሞ አንዲቱ ደግሞ እንደዛው ቁልቁል ይላቸው በደም መጀመሪያ አበጠ ከዛ በኋላ ቁልቁል ዝም ብሎ ውሃ ነገር ቁልቁል እያላቸው እሳቸው ማራፉ። እንቅጥቅጥ አለ፣ ቁልቁል አለ፣ ሆድ ቁርጠት አለ፣ ራስ ምታት እንደዚህ ሆኖ ራሱ ደክመን እህል ባገኘን እህል አናገኝም። እንደተደፍቶ ተረከመው ራሱ እህሉ እንደዚህ ሽንት ይላል ይታጠባል። ወደ ታጠባላ ዘሩን ዝናብ ያጥባል። አዎ በስማ እኔ አቃተኝ እንኩሞይ እኔ አቃተኝ። መቆፈሩ ሳይሆን ሚቦን ነው አመዱና አፈሩ በጣም ከባድ ነው። ጊንጥ የምትባል ደግሞ አለች እንደ እሳት የምታቃጥል እሳት ይሻላል። በጣም ነው የምታቃጥል። ግድግዳ ላይ ትወጣና ከዛ አትታይ ሸረር ጠቅ ትሰጣለች። ህይወት ታሳጣለች። ዝም ብሎ ግብግብ ነው የምታደርገው። መርዛማ ነች። መርዛማ ትገላለችም። ደግሞ ጸበል ቶሎ ተጠጡ ይሆን የሚደገም አለ ሀዳዊት ውስጥ የ50 ላይ ነው 57 እሱ ሲደገም ምንም አትልም። በረድ ይላልና ያው ይድናል። ወለተ ማርያም የትኛው ነው? ወልደ ገብርኤል ያቻት ናዛለች። የታሉ ሞ ይደረሰሽ አይተናት ቅድም ወለተ ማርያም ነማይ ወለተ ማርያም የለሽም ወይ ወለተ ማርያም ይደረሰች ወለተ ማርያም ነተች ይደረሰሽ ቢተደች ወለተ ማርያም ነማይ ወለተ ማርያም አይታችሁ ወልደ ገብርኤል ያዩዋት መስሎ ነበር ግን አጣዋት። ባብም እንደዛው ጊዜ ዘንዶም አለ ብቻ ግን የእድሉ ዘከር እዚህ አትፈራ አይባላ ባባ አምላክ አይነካው አይባላ አራይተው ሞይ ግቢ ውስጥ አለ መቼም አለ ምድር ይሄ መሬት አይደለ ግቢ ውስጥ አለ። እሺ እና ዙሩ አንድ ከአንዱ ውጭ እኮ ነው የተኛ ነው እንጂ ታዲያ እግዚአብሔር ከናንተ ጋር እኮ ነው። እሱማ የታዘዘ ሰው ብቻ ነው እንጂ ዝም ብሎ አይበላም። እሺ የተበላ ግን አለ ኢባብ የነከሰ አሉ እዚህ የሚኖሩትን ነው እንግዳ ሆኖ የመጣ አራ አሉ እዚህ የሚኖሩ ቁጭ ብዬ ዋና ልጠማም ዘመን ለክፉ አሳልፍ ያልሰጥ ለሞተልኝ ጌታ ዘምሬለት ልለፍ ኢየሱስ ነው ክብሬ ነፍሴን የሚያስ እኛም እንደዚህ ስንቆፍር በአፍንጫችን ይገባና አከታችን እንደዚህ አፈር ብቻ የሚወጣ አፈር ማስክ ወይ አፋችሁ ላይ የሚጠመጠም ነገር አትጠቀሙ? አንጠቀመው። ራስ ጨርቅ ጠምጥመን ስንገልጠው ምች ይመታል ፀሐይ ስለሆነ ሙቀቱም ያፈናል ይመስለኛል። ሙቀቱም ያፈናናል። ጾም እዚህ እስከምን ድረስ ነው የሚጾመው?
የቋርፎ በሱባኤ ጊዜ ቋርፍ የምንበለው አንድ ጊዜ የምንበላ የፍልሰቱ ፍልሰት ምንድነው? ፍልሰት አርማደጋ ራስን ለመግደል መከራ ለመቀበል ራስን ለመሰዋት። መንፈሳዊ ተጋድሎ የእያንዳንዱ ሰው እንደ ህሊናው ይለያያል። አንዳንድ እናቶች እዚህ እያሉ በጾም በጸሎት እያከፈሉ አንድ ቀን ማክፈል ይጀምራሉ። ከዛ 3 ቀን ማክፈል ይጀምራሉ። ከዛ በኋላ ደግሞ አርማደጋ እንግዲህ አይተዋል። ወደዛ በረሃ ወደ ውስጥ ሄደው ምንም አይነት እህል ውሃ በሌለበት ቦታ እስከ 7 ቀን ቆይተው ይመጣሉ። እስከ 40 ቀን ቆይተው ይመጣሉ። ሳይበሉ ሳይጠጡ? ሳይበሉ ሳይጠጡ ለሱባኤ ነው የሚሄዱት። በጣም ደክመው በእንጨት ሁሉ ይመጣሉ። አንድ ሞሃይ አርማደጋ ሄዳ ያው ክርስቶስን ለማሰብ ነፍሴ ለስላሴ ስጋዬ ለአራዊት ብላ ነው የምትሄድ። እንደዚህ መቁነን ስትቆነን የምትቆነው መቁነን ራሷ እየቀነሰች ኩርማንን በላች። የኩርማን ምላጭ የምትባላለች ኩርማኗ ከሁለት የምትከፈል በበርበሬ እሱን እየበላች ውሃውንም እንደዚሁ እንደ ጠማኝ ልጠጣ ሳይባል እዚህ በረሃ ላይ ያችን የተወሰነችውን ውሃ እየጠጣች ትንሽ ስጓን ታደክማለች። ይለማመዱታል። በቀን አንዴ ነው ይሄን የሚበሉት? በቀን አንዴ። እንደዛም ሆኖ ሆድ እስከሚሞላ አይበላም፣ በወጥም አይበላም። ከዛ በኋላ ነው እንግዲህ አርማደጋ ሄዱና ሳምንትም ተቀመጥን፣ 2 ሳምንትም ተቀመጥን።